ይቅርታን ተለማመድ። አዎ ይቅርታን ተለማመድ። ይቅርታ በክርስትና ሕይወት ውስጥ ምርጫ ሳይሆን ትእዛዝ ነው። እግዚአብሔር በክርስቶስ ይቅር እንዳለን እኛም ለሌሎች ይቅር እንድንል ተጠርተናል። ይቅርታ ማድረግ በደልን ማጽደቅ ወይም የደረሰብንን ሕመም መካድ አይደለም። ፍርድን ለእግዚአብሔር አሳልፎ መስጠትና ከቂም እስራት ነፃ መሆን ነው። ኢየሱስ እንዲህ አለ፣ እናንተ ለሰዎች በደላቸውን ብትተዉ የሰማይ አባታችሁም ይቅር ይላችኋል። ካልተዋችሁ አባታችሁም በደላችሁን ይቅር አይላችሁም ይላል በማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15። ይህ ይቅርታ ለአማኞች እንዴት አስፈላጊ እንደሆነ ያሳያል። በተጨማሪም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይላል። ኤፌሶን ምዕራፍ 4 ከቁጥር 32። ይቅርታችን መሰረቱ እግዚአብሔር ለኛ ያደረገው ጸጋ ነው። ስለዚህ እኛም ያንን ጸጋ ለሌሎች ማሳየት ይገባናል። ይቅርታን መለማመድ በየቀኑ የሚፈልግ መንፈሳዊ ልምምድ ነው። ሕመም ቢኖርም ከቂምና ከቁጣ ይልቅ ፍቅርን መምረጥ የመንፈስ ቅዱስ ሥራ ነው። አዎ ይቅር ስንል የመጀመሪያ ተጠቃሚ እኛ እንሆናለን። ልባችን ከከባድ ሸክም ይፈታል፣ ከእግዚአብሔርም ጋር ያለን ኅብረት ይጠናከራል። እስቲ የሚከተሉትን የመጽሐፍ ቅዱስ ጥቅሶችን በማስተዋል እናንብባቸው። ማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15፣ እንዲሁም ማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 22፣ ኤፌሶን 4 ከ31 እስከ 32፣ ቆላስይስ ምዕራፍ 3 ከቁጥር 12 እስከ 13 እና ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ያሉትን ይህን ክፍሎች እስቲ ሰፊ ጊዜ ወስደን እናንብባቸው። ይቅርታ ድካም ሳይሆን መንፈሳዊ ብርታት ነው። ይቅር ማለት እንደ ክርስቶስ መመላለስ ነው። ዛሬ በልብ ያስከውን ቂም ለእግዚአብሔር አሳልፈህ ስጥ። አዎ ይቅርታን ተለማመድ። የእግዚአብሔር ሰላም ልብህን ይሙላ።